በዓለም ላይ ስነ ስርዓት እንደ ሃይማኖት የሚታይባት ድንቅ ስለሆነችው ምድር በዚች ሀገር ልጆች ገና ከለጋ እድሜያቸው አንስቶ ሰልፍ ኢንዲፔንደንስ ወይም ደግሞ ራሳቸውን ስለመቻል የሚማሩባት በክብር በትዕግስት የሚታነጹባት ልጆቻቸው ገና ከህፃንነታቸው ጀምሮ ሰውን ስለማክበር እንዲሁም ደግሞ በትዕግስት ስለመኖር የሚማሩባት እጅግ ስልጡን ስለሆነችው ሀገር ስለ ጃፓን እናያለን። ጃፓን እጅግ ውብ ከመሆኗ የተነሳ መልክዓ ምድራዊ አቀማመጧ እንዲሁም የተፈጥሮ ሀብቷ ብቻ ሳይሆን ስነ ስርዓት ከምንም በላይ የሚታይባትና ህዝቦቿን በፍቅር እንዲሁም በክብር የሚኖሩባት ድንቅ ሀገር ናት። በዚች ሀገር ታዲያ ዛሬ የምናየው ስለ ቴክኖሎጂዎቿ ወይም ደግሞ ስለሚያምሩ ህንፃዎቿ አይደለም። ዛሬ ከቤት ስለሚጀምረው ድንቅ የስነ ልቦናዊ ግንባታዋ እንመለከታለን። የጃፓን እናቶች እንዴት ነው ልጆቻቸውን የሚያሳድጉት? ምን አይነት ጥበብ ቢጠቀሙ ነው ልጆቻቸው በህዝብ ፊት እንኳን የማይጮሁት የማይነዛነዙት የሚለው የብዙ ሰው ጥያቄ ነው። ዛሬ ታዲያ ይህንን ድንቅ ጥበብ እንዲሁም ሚስጥር በዚህ ቪዲዮ ላካፍላችሁ መጥቻለሁ። በጃፓን አስተዳደግ የመጀመሪያው ሚስጥር አማኤ ይባላል። ትርጉሙም ጥገኝነት ወይም ፍጹም መቀራረብ እንደማለት ነው። እስከ 5 ዓመታቸው ድረስ ህፃናት እንደ ንጉስ ይታዩባታል። በጃፓን ባህል ህፃን ሲያለቅስ ዝም በል ተብሎ አይደለም የሚገጸጸው። ይልቁንም እናቲቱ የልጇን ስሜት ለመረዳት ወደሱ ትጠጋለች። ይህ ፍቅር ግን ልቅነት አይደለም። እናትና ልጅ ያላቸውን ትልቅ ትስስር በጣም በከፍተኛ መልኩ የሚጨምር ነው። ታዲያ ልጅ እናቱን ላለማሳዘን ሲል ብቻ ስነ ስርዓት እንዲኖረው ተደርጎ ያድጋል ማለት ነው። ይህን ካደረክ እቀማሃለሁ፣ ይህን ካደረክ እቆጣሃለሁ ሳይሆን ይህን ካደረክ እናት ታዝናለች የሚለውን ስሜት በልጅ ህሊና ውስጥ ትልቅ ቦታ ይዞ እንዲያድግ ያደርገዋል። በጃፓን ትምህርት ቤቶች እስከ 4ኛ ክፍል ድረስ ፈተና አይፈትኑም። ይህ ታዲያ ለምን እንደሆነ ያውቃሉ? ልጆች በእውቀት ብቻ ሳይሆን ከእውቀትም በላይ በስርዓት ማደግ አለባቸው ተብሎ ይታመናል። እዚህ ጋር ነው ጋማን የሚለው ቃል የሚመጣው ማለት ነው። ጋማን ማለት መቻል፣ መታገስና ስሜትን የመቆጣጠር ጥበብ ማለት ነው። የጃፓን ወላጆች ልጆቻቸው አስቸጋሪ ሁኔታዎችን በራሳቸው እንዲወጡ ያበረታቷቸዋል። ለምሳሌ አንድ ህፃን ቢወድቅ እናትየው ወዲያው ርጣ አታነሳውም። ይልቁንም ቆማ በርታ፣ ተነስ በማለት የውስጥ ጥንካሬውን እንዲያገኝ ታድርገዋለች። በጃፓን ሌላውን ሰው አለመረበሽ ትልቅ ዋጋ አለው። ወላጆች ልጆቻቸው በህዝብ ፊት እንዴት መሆን እንዳለባቸው በተግባር ያስተምሯቸዋል። ሰዎች ምን ይሉናል ከሚለው ይልቅ ሰዎችን እናስቸግራቸዋለን ይሆን የሚለውን አስተሳሰብ አስቀድመው ልጆቻቸውን ያሳድጋሉ። ልጆች ከታናናሻቸው ጀምሮ ቆሻሻ እንዳይጥሉ፣ ድምፃቸውን ዝቅ አድርገው እንዲያወሩና ሽማግሌዎቻቸውንም እንዲያከብሩ የሚደረግበት ትልቅ ጥበብ አለው። ይህንን የሚያደርጉት በቃል ብቻ ሳይሆን ወላጆቻቸው ሲያደርጉት በማየት ነው። በጃፓን ወላጅ ለልጁ የመጀመሪያውና ትልቅ ሞዴል ነው። እኛ ኢትዮጵያውያን ለልጆቻችን ያለንን ፍቅር እጅግ ጥልቅ ነው። ነገር ግን ከጃፓኖች የምንማረው ትልቅ ነገር ቢኖር ስነ ስርዓት ከፍርሃት የበለጠ ትልቅ ቫልዩ እንዳለው ነው። ልጆቻችን ራሳቸውን እንዲችሉ ሌላውንም ደግሞ እንዲያከብሩ ማድረግ የኛ ፋንታ ነው ማለት ነው። ያለ ጩኸት ያለ ዱላ በጥበብና በትዕግስት ማሳደግ ይቻላል። የጃፓን እናቶች ሚስጥር ይሄን ነው። ይህ ቪዲዮ ለእናንተ ምን አስተማራችሁ? በቤታችሁ ውስጥ እንዴት ልጆቻችን እያሳደጋችሁ ትገኛላችሁ? ምን አይነት ጥበብ አላችሁ የሚለውን በኮሜንት ስር ጻፉልኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ አይርሱ። ይህንን መልእክት ለሁሉም ወላጆች ሼር አድርጉላቸው፣ ለጓደኞቻችሁ ጭምር እንዲህ አይነት ድንቅ የሆነ ጥበብን እንዲሁም ዓለም ላይ ያሉ እጅግ የሚያጓጉ የሚያስተምሩ ጥበቦችን እንድትማሩ ይህንን ቻናላችን ተቀላቀሉ።